ጠዋት በአፋር ክልል ሰመራ ከተማ የደረሰ አደጋ ነው። አዲሱ አደባባይ ተብሎ በሚጠራው አካባቢም ልብ የሚሰብር መርዶም ተሰምተዋል። ወደ 100 የሚጠጉ ወጣቶችን ጭኖ የነበረ የጭነት ተሳቢ መኪና በመገልበጡ የበርካታ ወገኖች ሕይወት በአሰቃቂ ሁኔታ አልፏል። እነዚህ ወጣቶች የራሳችንን ቤተሰብና ሕይወት ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ቪዲዮ አዲስና ወቅታዊ በሆኑ መረጃዎች መጥቻለሁ። የመጀመሪያ መረጃ የሚሆነው በሰመራ ከ30 በላይ ሰዎች ድንገተኛ አደጋ ደርሶባቸዋል። ያ ድንገተኛ አደጋ ምንድን ነው የሚለውን በዝርዝር አስቃኛችኋለሁ። ሌላኛው በአዲስ አበባ ቅሊንጦ ማረሚያ ዝማሬ ተደርጓል። በማረሚያ ውስጥ ማለት ነው። በቲክታከሮች አዘጋጅነት ትምህርት፣ ዝማሬ ስለ ልደት በዓል ተከናውኗል። ያ ሁኔታ እንዴት ነበረ? በማንስ ተዘጋጀ? ለምንስ ተዘጋጀ? የሚሉትን ወደ እናንተ አደርሳለሁ። ሌላኛው በዚህ በገና ዋዜማ ምክንያት ለገና በዓል እንኳን አደረሳችሁ ብለዋል ብፁዕ ወቅዱስ አቡነ ማትያስ። የእንኳን አደረሳችሁ መልእክት ለሁሉም ለመላ ኦርቶዶክሳውያን አድርሷል ማለት ነው። እነዚህንና ሌሎች ወቅታዊና አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።
ዛሬ ጠዋት በአፋር ክልል ሰመራ ከተማ የደረሰ አደጋ ነው። አዲሱ አደባባይ ተብሎ በሚጠራው አካባቢም ልብ የሚሰብር መርዶም ተሰምተዋል። ወደ 100 የሚጠጉ ወጣቶችን ጭኖ የነበረ የጭነት ተሳቢ መኪና በመገልበጡ የበርካታ ወገኖች ህይወት በአሰቃቂ ሁኔታም አልፏል። እነዚህ ወጣቶች የራሳችንን ቤተሰብና ህይወት እንቀይራለን በሚል ተስፋ በህገ ወጥ አሻጋሪዎች አማካኝነትም ወደ ሳውዲ አረቢያ በመጓዝ ላይ የነበሩ ናቸው። አብዛኞቹ ተጓዦች ከወሎ ከትግራይና ከኦሮሚያ የተወጣጡም ሲሆኑ የተረፉት በዱብቲ ሆስፒታል በከፍተኛ ሕክምና ላይ የሚገኛሉ። በዚህ ሁሉ እልቂት መሃል ግን 2 ወጣቶች ምንም አይነት ጭረት ሳይደርስባቸው በተአምርም ተርፏል። አደጋው እንደደረሰ የቆሰሉትን ለረዱ አስክሬን በክብር ላነሱ የአፋር ህዝብ፣ የክልሉና የፌዴራል ፖሊስ እንዲሁም ወጣቶች ምስጋናም ይገባቸዋል። ለሟች ቤተሰቦች መጽናናትን፣ ለተጎዱት ደግሞ ምህረትን እመኛለሁ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። እንግዲህ ድንገተኛ አደጋ የገጠማቸው ከኦሮሚያ ከትግራይ ክልል እንደዚሁ ከወሎ ተነስቶ ህይወታችንን የቤተሰባችንን ችግር የራሳችንን ችግር ሰርተን እንቀይራለን፣ ህይወታችንን እንለውጣለን በማለት በአፋር በኩል በሰመራ አድርጎ ማለት ነው ወደ ሳውዲ አረቢያ በህገወጥ መንገድ ለመሄድ ያሰቡ ሰዎች ናቸው። እንግዲህ ድንገተኛ አደጋ የሞት አደጋ ደርሶባቸዋል። ህይወታቸውን በአጸደ ገነት ያኖርልን ማለት እወዳለሁ። ሌላኛው በዛሬው በዓል የገና በዓል ምክንያት በማድረግ በአዲስ አበባ ቅሊንጦ ማረሚያ ቤት ወንድሞቻችንና እህቶቻችን ተገኝቶ ዝማሬ፣ ምስጋና እንደዚሁ ስብከት፣ ማጽናኛ ትምህርት ሰጥተዋል ማለት ነው። ይህ ትልቅ ነገር ነው። እንግዲህ ታስሬ ጠይቃችሁኛል የሚል በማቴዎስ ወንጌል ምዕራፍ 25 ላይ የተቀመጠ ከ6ቱ ቃላት አንዱ ነውና ስለዚህ ታስሬ ጠይቃችሁኛል የሚለውን ፈጽመዋል ማለት ነው። የታሰሩትን መጠየቅ፣ ተስፋ ያጡትን ተስፋ እንዲኖራቸው ማድረግ፣ ደስ እንዲላቸው ማድረግ የክርስቲያኖች ተግባር ነው ማለት ነው። ተግባር ነው መሆን ያለበት። በጣም ደስ የሚል አስደሳች ስራ ነው ማለት ነው። እናም ይህንን ላደረጉ ወንድሞቻችንና እህቶቻችን እግዚአብሔር ጸጋውን ያድልልን ማለት እንወዳለን። በማረሚያ ቤት ያላችሁም ተስፋ ሳትቆርጡ እግዚአብሔርን ማመስገን እንዳለባችሁ፣ ከእስር ቤት እንደምትወጡ ንስሐ ገብታችሁ ህይወታችሁን ለውጣችሁ ከማረሚያ ቤት ወደዚህ ዓለም ወደ ሰዎች ወደሚኖሩበት ቦታ መጥታችሁ በደስታ እንደምትኖሩ ያ ነገር አላፊ እንደሆነ እንግዲህ ማሰብ አለባችሁ። እናም በዚያ ቦታ ተገኝታችሁ በማረሚያ ቤት ያሉትን ሰዎች ያስደሰታችሁ፣ ያጽናናችሁ፣ ያስተማራችሁ ቃለ ሕይወትን ያሰማልን ማለት እወዳለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።